ሰላም ሰላም እንዴት ናችሁ? የእግዚአብሔር በረከትና ጸጋ ከእናንተ ጋር ይሁን። የመከታተሉ ነው ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ለእናንተ ይዤ የመጣሁት ቃሉ ቡቲክ በዚህ ሰዓት በሀገራችን በዓለም ደረጃ ህዝብን ያነጋገረ ያለ ቪዲዮ የተሰራ ነው። ስለ ቪዲዮ ዙሪያ አንዳንድ ነገሮችን እናወራለን። ከዓለም ጋር የተያያዘ ነገር በአሁኑ ሰዓት ሁላችሁም ታውቁታላችሁ። ነገሮች በጣም ብዙ ነገር እየተቀየረ ይገኛል ማለት ነው። ስለዚህ ቃሉ ቡቲክ በአሁኑ ሰዓት በሀገራችን በዓለም ደረጃ በጣም ብዙ ተወዳጅነት አግኝቷል ማለት ነው። እና የሱ ቪዲዮ በኢንስታግራም በቲክቶክም በጣም መነጋገሪያ ሆኖ ከዓለም ከጄደን ስሚዝ ሌሎችም ከካዛክስታን ብዙ ዲዛይነሮችና ፋሽኖች በጣም ወደዋሉ ማለት ነው በአሁኑ ሰዓት። እና በዛ ዙሪያ ጥሩም እንዳለ መጥፎም አለ ማለት ነው ፈልጌ ነው ማለት ነው። ጥሩም በጣም ጥሩም አለ መጥፎ ነገርም ያም ጥሩ ነገርም ተከትሎ መጥፎ ነገርም አለ ማለት ነው። ያ ነገር እንዴት ነው የምለውን ለእናንተ እዚህ ጋር ትንሽ ባሳያችሁ በጣም ደስ ይለኛል ማለት ነው። ቃሉ ቡቲክ እንደምናውቀው የትግራይ ልጅ ነው። ልጁ በጣም ዲዛይነርና የሆነ ቃሉ እንግዲህ ክሬቲቪቲ የመቀሌ ልጅ ነው። ወደ አይደር በጣም የሚወደድና በቃ ለምንም በምንም መግለጽ በቃ ቃላት የሌለ ልጅ ነው ማለት ነው ለመግለጽ። ትግራይ ልጆች በጣም እናደንቃለን። ክሬቲቪቲ ነው። አዶናይ ብዙዎች አሉ በቃ ትግራይ ልጆች ምርጥ ልጆች ናቸው ማለት ነው። እና በዛ ዙሪያ የሱ ቪዲዮ ቫይራል ወጥቶ ብዙ ሰዎች የተቀባበሉት ይገኛል በአሁኑ ሰዓት ማለት ነው። ቪዲዮው መጥፎ ያልኩት ዲዛይነሮች አሁን ጄደን ስሚዝ የሱን ቪዲዮ ፕሮፋይል አድርጓል ማለት ነው። ስቶሪ ማለት ስቶሪ ጋብዟል። ጄደን ስሚዝ እኛ እንደምናውቀው ልጁ በልጅነቱ ነው ታዋቂ ሆኖ ማለት ነው። እና ጄደን ስሚዝ ከአባቱ ጋርም ተለያይቶ ነበር ማለት ነው። እሱ ወደ ገብረ ሶዶም የሚሄድ ልጅ ነው ማለት ነው። ልጁ ማለት ነው በጣም የሆነ ወደ መጥፎ ሱስም ልጁ ገብቷል ማለት ነው። ያ አሁን ከቃሉ ቡቲክ ጋር ምን ያገናኘዋል የምለው ቃሉ ቡቲክ በአሁኑ ሰዓት የተቀባበሉት ያሉት ገብረ ሰዶማና ብዙዎች በቃ ከሰይጣን አምላኪዎች ያሉ ኢሉሚናቲዎች ያሉ እነሱ አሁን በአሁኑ ሰዓት የተቀባበሉት ይገኛሉ ማለት ነው። ቪዲዮውን የተቀባበሉት እነሱ ናቸው በአሁኑ ሰዓት ብዙ በብዙ ሚዲያም ቪዲዮ የዞረ ነው በአሁኑ ሰዓት ኢንስታግራም ላይ ወደ 800 ምናምን ቲክቶክ ላይ 800 ምናምን ሺህ ፎሎወር ደርሷል ልጁ ማለት ነው። በጣም በየቀኑ ቢያንስ 50ና 60 ሺህ ፎሎወር ያገኘ ይገኛል ማለት ነው። ኢንስታግራም ላይ ወደ 500 ሺህ ፎሎወርስ አለው ልጁ። እና ቪዲዮውን የተቀባበሉት ያሉት ሌላ አባሎች ልጁን ኢትዮጵያ እኛ እንደምናውቃት ክርስቲያን ናት ማለት ነው። ልጁ ክርስቲያን ነው ቃሉ ማለት ነው። ኦርቶዶክስ ነው ልጁ ማለት ነው። እኔ ምን ልል ፈልጌ ነው እሱን ቢያንስ እሱን መከተሌ የራስን ክሬቲቪቲ እኔ ፕሮሞት አደርጋለሁ በጣም ማደንቅ ሰው ነኝ። ግን በጣም ጥንቃቄ አድርግ ማለት ነው። በቃ ሀሳቤ ጥንቃቄ ቢደረግ በጣም አሪፍ ነው ማለት ነው። ቪዲዮውን የተቀባበሉት ያሉ ሰዎች በአሁኑ ሰዓት በጥሩ ነገር ሳይሆን ልጁ ፕሮሞት ይሆናል እንጂ ግን ህይወቱ ላይ አፌክት ያደርጋል የምለው ሀሳብ ነው የኔ ሀሳብ ማለት ነው።
በቃ ህይወቱ ላይ እሱ ክርስቲያን ነው፣ ግን ቪዲዮን የተቀባበሉት ያሉ ልጆች ወይስ ሰዎች ሌሎች ናቸው ማለት ነው። ኢሉሚናቶች አለባበሳቸው የሚያስፈሩ በቃ አሉ አይደል? በጣም ያስፈራል ለማየት፣ በጣም የሚያስፈራ አለባበስ በቃ አሉ አይደል? እነዛ ቪዲዮን የተቀባበሉት ይገኛሉ። ቃሉ ብቻ በጣም ነው የምናደንቅ፣ ግን ራስን በደብቅ ነው ከዛ አይነት ነገሮች እነሱ ቪዲዮ በጣም እንትን ስል ሊጠሩትም እንትን ሊሉትም ይችላሉ፣ ግን ጥንቃቄ ቢደረግ ነው አሪፍ ነው። ጥንቃቄ ቢደረግ በጣም አሪፍ ነው ብዬ አስባለሁ ማለት ነው። ከዛ እሱን በጣም ነው ብቻ ማደንቀው እና ስለዚህ ጥንቃቄ ማድረግ እሱ ለሱ ብቻ ሳይሆን ማወቅ አለብን እኛ ራሱ ማለት ነው። ለሱ ብቻ ሳይሆን እንደዚህ አይነት ነገሮችን ለይተን ማወቅ አለብን ማለት ነው። በጣም ይሄ ዘመኑ በጣም የከፋ ነው። ዘመኑ በጣም የከፋ ስለሆነ ሁሉም ዓለምን በአንድ ኮንትሮል ማድረግ ፍላጎት አላቸው እነዛ አባላቶች ማለት ነው። ዓለምን በአንድ እጅ ኮንትሮል ለማድረግ አላማ አላቸው ማለት ነው። ስለዛ ቃሉ ቡቲክ ያንን ነገር በቃ አንደርስታንድ አድርጎ ነገሮችን አንደርስታንድ አድርጎ ቢከተል በጣም አሪፍ ነው ብያለሁ አስባለሁ ማለት ነው። ስለዚህ እኛም እንደዚህ አይነት ነገሮችን ማወቅ አለብን። አሉ በሀገራችን ዙሪያም አሉ ብዙም አልበዛም እንጂ ይታወቃል በሀገራችን አሉ አባላቶች ማለት ነው። ስለዚህ ያ ነገር ራሱን ፕሮቴክት ማድረግ አለበት እና ከእንደዚህ አይነት ነገሮች በቃ ቶሎ መንቃት ነው የሚያስፈልገው ማለት ነው። እና በጣም ነው እኔ ልጁን በጣም ነው ያደነቁትና በጣም ነው በራሴ ልጁን የወደድኩት። በጣም የሚወደድ ክሬቲቪቲ የሞላ ልጅ ነው ልጁ ማለት ነው። ስለዚህ ልጁ እኔ ሳየው መስቀልም አድርጓል፣ ክርስቲያኑ ብዬ አስባለሁ። ልጁን ደግሞ ትግራይ ልጆች ብዙ ኦርቶዶክስ ነው የሚገኘው ማለት ነው በትግራይ ማለት ነው። ስለዚህ ቃሉ ቡቲክ ነገሮችን በቃ ለይተህ አውቀህ ብትከተል በጣም አሪፍ ነው አስባለሁ። በጣም አሪፍ ነው ብዬ አስባለሁ። ዲስከሬጅ ማድረግ ሳይሆን ነገሮችን በቃ መለየት ያስፈልጋል። መለየት ለይቶ መከተል። አሁን ጄደን ስሚዝ እሱን ስቶሪ አድርጎ በኢንስታግራም በቃ ለዛ ቲክቶከሮችም የኢትዮጵያ ቲክቶከሮች እሱን ቪዲዮ የተቀባበሉት ነበር በሆነ ሰዓት ማለት ነው። ስለዚህ ቶሎ እንዳይደንቅ ለጥሩ ነገር ለስጋ ህይወት ጥሩ ነገር ሊሆን ይችላል፣ ግን አንተ ወደ መንፈሳዊ ህይወት ስትገባ የእነሱ ነገር በቃ የሚጥም ነገር አይደለም። ጄደን ስሚዝ፣ ክሪስ ብራውን የሚባሉት አሉ። አሁን ክሪስ ብራውን በአሁኑ ሰዓት ጥሩ ሁኔታ ላይ አይደለም። በጣም እሱም በጣም ጥሩ ቦታ የደረሰ ልጅ ነው ክሪስ ብራውን ማለት ነው። ግን በአሁኑ ሰዓት እሱ የሚገኝበት ሌቭል በጣም የወረደና በቃ በአሁኑ ሰዓት በጣም በሚያስጠላ ሁኔታ ህይወቱን ራሱ የሚያሳልፍ ልጅ ቢኖር አሁን ክሪስ ብራውን ነው። ስለዚህ ነገሮችን መለየት አንደርስታንድ ማድረግ በጣም አሪፍ ነው ብዬ አስባለሁ። ከዛ ውጪ ሌላ እንትን ምደግፍ እንትን ነገር የለም ማለት ነው። ማለት ምደግፍ ሳይሆን ምቃረን ነገር የለም። ስለዚህ ጥንቃቄ ቢደረግና አንተ በቃ እኛ እናደንቃለን እነሱም ቢያደንቁትም በቃ ጥንቃቄ አድርጊ የጥንቃቄ አድርግ ነው ሀሳቤ፣ ሙሉ ሀሳቤ እኔ ሳጠቃልለው ጥንቃቄ አድርግ ነው የምልህ ማለት ነው። በጣም አመሰግናለሁ።